አባ ሰላም ነው? እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። እርቦክ ነው? 3000 ብር እና ፍርፋሪ ያለለም በየቤቱ ጠይቃት በላ። አይ 3000 ብር ምን አለ ለምን ይበላል ሰው አይደል እንዴ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው ምን አለባት? 3000 ብር ስጣው። ደግሞ በዛ ላይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ አንድ 5000 ብር ደግሞ በአካውንቴ። አንቺ ምንድነው ሰዓት ነው እንደያያሽው? 3000 ብር 5000 ብር ከዛ መሰጠህ? ከኔ ሽሮ ምናምን አልበላም ያመኛልና ስጋ ምናምን ቁርጥ ነው የምበላው። የለንም ግን 3000 ብር ስጣው። 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገረመጃ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው ምናምን 3000 ብር የለህ? የለኝም። ተስ ራስሽ ሂጂ። የኔ አባት አንተ አባት ጣ ቆሻሻ አባት ነህ ነህ ማን እንደነፋ ምን አውቃለሁ? አባት የምትለው ወንድም አልመስልም ማለት ወንድም ያትመስል ሌባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ምግብ ለምን ከዛ ከስደት ያትመጣ ምግብ ከበለው 3 ቀን ነው። ደግሞ 3000 ብለህ ባለቤት ያባረ እናት እንዳልደፋሽ። በእናትህ ወንድሜ ተባበረኝ። በእናትህ ወንድም ጣ ቆሻሻ። ኧረ ተው አተ እንዳትያዝ። ኧረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጠ ስራት ያዝ በቃ። እሺ ለባ 3000 ብር ለቅመህ እንትን ብለህ እሺ እንፈረፈረ ብላ። ኧረ ተው